9 ቀን 6ኛ 2025 ዓመተ ምህረት የክቡር አባታችን የአቶ ጫኔ ከልለው የመጀመሪያ ዓመታት በ18/6/2025 ዓመተ ምህረት ቤን ፖራት ሆሴፍ ነሲዮና ይካሄዳል። የሆነላችሁ ከቦታው መጥታችሁ ያልሆነላችሁ ከዚያው ሁናችሁ ነፍስ ይማር እንድትሉ ስትል ልጅቱ መልካ ጫኔ ይሄንን ታሳስባለች። እኔም የግጥም ደራሲው ካሳው ማሮበት ይሄን አንቤ ከፎቶግራፋቸው ጋር በማቀናበር ለዓመታታቸው መታሰቢያ እንዲህ ስል አቀርበዋለሁ። የአቶ ጫኔ ከልለው አጭር የሕይወት ታሪክ። ክቡር አባታችን አቶ ጫኔ ከልለው የተወለዱ እንደ አውሮፓ አቆጣጠር በ1939 ዓመተ ምህረት በኢትዮጵያ በትግራይ ክፍለ ሀገርና በራያ ዘቦ አውራጃና ወረዳ በዋጋይ ቀበሌ ከአባታቸው ካቶ ከልለው አዘነጋ ከእናታቸው ከወይዘሮ ፍርኑስ ረዳ ተወልደው በወላጅ እንክብካቤ በማርና በወተት አደጉ። ለአቅመ አዳም ሲደርሱ ከወይዘሮ ብርሃኔ በየነ ጋር ትዳር መስርተው ሲኖሩ 2 ልጆችን ወልደው አሳድገው ድረው የልጅ ልጆችን አይተው እስራኤል ሀገር ገብተው ሲኖሩ በደረሰባቸው ሕመም ለአዳም የተሰጠ የሞት ማጫ ለሳቸውም ተራው ደረሳቸውና እንደ አውሮፓ ዘመን አቆጣጠር በ28/6/2024 ዓመተ ምህረት በተወለዱ በ89 ዓመታቸው ከዚህ ዓለም በሞት ተለዩ። በሞታቸው 4 ልጆች አባትና ያያሌ ልጆች እሚታ ነበሩ። ነፍስ ይማር ብለን ከዚህ የሚከተለውን ግጥም እንጉርጉሮ እንዲስን እናቀርበዋለን። እንዲህ ትላለች ልጅቱ። በሞት ከተለየ አባቴ እንዴት ነህ? ልጆች ተሰብስበን ደርሶ ዓመታት ሙሳይቱን ጋግረን ጨሶች ሊፈቱህ መንግሥተ ሰማያት ገነት ያዋርስህ። የአቶ ጫኔ ከልለው ታሪኩ ይነገር ያሳለፈው ዓለም በኢትዮጵያ ምድር አገሩ በሙሉ ቁሟል ሊመሰክር እስራኤል ሊገባ ባህሩን ሲሻገር የትግራይ መኳንንት የራያው ገበሬ አርሶ እያመረተ ቦይፋፍን በሬ እህል በየአይነቱ ጥሩም ሆነ ጥሬ በአገሩ ባድባሩ ስሙ ነው አጅሬ ታጥቆ ተለባብሶ ሲወጣ ከቤቱ በየአደባባዩ በየመስሪያ ቤቱ ሁሉ እያከበረው ጨዋ መኳንንቱ ቁሟል ሊመሰክር ዛሬ ጎረቤቱ። ለወገኑም ብሎ ቁም ነገር የሠራ ሁልጊዜ ይኖራል በታሪክ ሲጠራ ይማኑ አምባዬ ከቢያድግልኝ ጋራ ከአቶ ሊላይ ያዕቆብ ከእናቶ አበራ ለሴቱ ወይዛዝር ለወንድ መኳንንት ጋቢና ኩታውን ሰርቶ አልባሳት በአገራቸው ባህል ሁሉን አስጌጡት። ቀሚሱን ነጠላውን ትፍትፍ መቀነት በአንድ እጁ ሸማኔ በአንድ እጁ ገበሬ ስራውን ስናገር ግጥም አንጎርጉሬ ታሪኩነን ጻፍኩት ለሁል ጊዜ አኑሬ ለልጅ ልጁ ሁሉ አንብቤ ነግሬ። ያጫኔ ከልለው ወንድነት ሲወሳ ፈጣን እንደ ነብር ደፋር እንዳንበሳ በሕግ ተሟግቶ ድል ነው የሚነሳ። ዛሬም አስተኝቷል መቼ ነው ማይነሳ ይጻፍ በመጽሐፍ ታሪኩ እንዳይረሳ። እንኳን እስከ ሥራ ቁጭ ብዬ ከቤቴ ወልደ ያሳደግከኝ ናፈቅከኝ አባቴ በልቼ ያደግኩት ሲቀር ዳርንጎቴ አንጎራጉራለሁ ሀዌ ልጅነቴ መቼም አትረሳኝ እኔም እስከ ሞቴ። እህል በየአይነቱ ያመረትከው ሁላ ጥሩና ጥሬው ተዋልካው ማሽላ በሃያው ተጭኖ በሸርፋ የሞላ ዓለም አላፊ ነው ቀርቷል ወደ ኋላ። አባቴ ታሞብኝ ሐኪም ቤት በወስድ ዳኛው አዳልቶበት ይሙት በቃ ፍርድ እጅ እግሩን አስረው በቀጭን ገመድ
ከሰው በላው መሬት አገቡት ጉድጓድ። ማፍቀርክን ስለማውቅ እኔ ልጅህን ትመጣለህ እያልኩ እያየሁ በሩን ለካስ ቁርጡ ሆኗል መለየታችን። መንግሥተ ሰማያት ይማር ነፍስን ትላለች። እኔም የግጥም ደራሲው ይህንን ለዓመታታቸው መታሰቢያ እንዲህ ስላቀርበዋለሁ። ነፍስ ይማር። አሜን አሜን።